ዋና ዋና ዜናዎች በትግራይ የሰላም ስምምነቱ ፈተና ውስጥ በመግባቱ የትግራይ ህዝብ ውጥረት ውስጥ መግባቱ ተዘገበ። የኢራን መዲና በሆነችው ቴህራን ላይ የአሜሪካና የእስራኤል ጥምር ጥቃት ተፈጽሞባታል። ጥቃቱም የከፋ እንደሆነ አንዳንድ የመረጃ ምንጮች እየዘገቡ ይገኛሉ። ሰላም ውድ የግሬስቲዩብ ተመልካቾቻችን፣ እንደተለመደው አዳዲስና ወቅታዊ ዜናዎችን ይዘን መጥተናል። እናንተም ሰብስክራይብ በማድረግና የደወል በተኗን በመጫን ትኩስ ዜናዎች እንዳያመልጠው ማድረጎን አይዘንጉ እያልኩ ወደ ዝርዝር ዘገባው አመራለሁ። ከዜናዎቹ ጋር ግሬስ ነኝ። አብራችሁን ቆዩ። በትግራይ ክልል ለሳምንታት ሲብላላ የቆየው ውጥረት መርገብ ባለመቻሉ ዳግም ጦርነት ሊፈነዳ ይችላል የሚል ከባድ ስጋት ያደረባቸው የክልሉ ዋና ከተማ መቀለ ነዋሪዎች ቀያቸውን ጥለው መሰደድ ጀምረዋል። ኤኤፍፒ በፈረንሳይኛ ቋንቋ ዛሬ ያወጣው መረጃ ይህ የጦርነት ስጋት እንደ አውሮፓውያኑ አቆጣጠር ከ2013 እስከ 2015 ዓ.ም ድረስ ቀጠናውን አውድሞት የነበረውን አስከፊ ጦርነት ትዝታ በህዝቡ አእምሮ ውስጥ ዳግም እንዲያንሰራራ አድርጎታል። ባለፈው ጥር ወር ታይቶ እንደነበረው ሁሉ አሁንም የፌዴራል እና የትግራይ ኃይሎች በሰሜን የኢትዮጵያ የጋራ ድንበሮቻቸው ላይ ጦር እያሰፈሩ ይገኛሉ። ሁለቱ ወገኖች የእርስ በርስ ጦርነት ለማስቆም እንደ አውሮፓውያኑ አቆጣጠር ከጥቅምት 2025 ጀምሮ የኢትዮጵያ መንግስት በኤርትራ መንግስትና በህዝበ ወያኔ ሓርነት ትግራይ ህወሓት መካከል ግልጽ የሆነ የጥፋት ትብብር መኖሩን ሲወቅስ ቆይቷል። የፖለቲካ ሽኩቻው በዚህ ቀጥሎ ሳለ ምስኪኑ ነዋሪ ግን የነፍስ አድን ጉዞውን ተያይዞታል። በየምሽቱ በመቀለ የአውቶቡስ ተርሚናል ጀርባ ቦርሳ እና በሻንጣ የተሞሉ የወጣቶች ከ700 ኪሎ ሜትር በላይ ርቀው ሰላም ወደ ሰፈነባት አዲስ አበባ ለመጓዝ ሲሻሙ ይታያሉ። ከዚህ የጸጥታ ስጋት በተጨማሪ መላው የትግራይ ክልል ከነዳጅ እስከ ምግብ በሚደርሱ መሰረታዊ የፍጆታ እቃዎች እጥረት እየተሰቃዩ ይገኛሉ። ከሀገር ውስጥ ዜና ወጣ ስንል በመካከለኛው ምስራቅ ያለው የጦርነት እሳት አሁንም በተለያዩ አቅጣጫዎች እየተቀጣጠለ ይገኛል። የሜሄር የዜና ወኪል እንደዘገበው ከኢራን መዲና ቴህራን በስተደቡብ ምዕራብ 27 ኪሎ ሜትር ርቀት ላይ የምትገኘው ራባት ካሪም በተባለችው የኢንዱስትሪ ከተማ ላይ የአሜሪካና የእስራኤል ጥምር ጥቃት ተፈጽሞባታል። ይህ በእንዲህ እንዳለ በእስራኤልና በሊባኖስ መካከል ያለው ግንኙነት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። በሊባኖስ ዋና ከተማ በቤይሩት እምብርት ራምሌት አይባይዳ በተሰኘው የባህር ዳርቻ ጎዳና ላይ አንድ መኪና በእስራኤል ሰው አልባ አይሮፕላን ድሮን መመታቱ ሁኔታውን አሳሳቢነት አጉልቶታል። እየተከታተላችሁ የምትገኙት ግሬስቲዩብን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ወቅታዊ ዜናዎች እንዲደርሰው የደወል ምልክቱን በመጫን ይህንን ቻናል መቀላቀለውን እንዳይረሱ እያልኩ በሌላ አዲስ ዜና እስክንገናኝ ቸር ሰንብቱ።